በምንም አትጨነቁ ካላቸው በኋላ እንዴት ያ ጭንቀት ከኛ ላይ እንደሚነሳ ይነግረናል። አንዳንድ ነገር ሲመጣ ስናያፍ ችግር ሲመጣ በምንድን ነው ማድረግ ያለብን? እዛ ምን ይለናል? በጸሎትና በምልጃ ይለናል። ጸሎት በጣም አስፈላጊ ነው። በክርስትና ህይወት ውስጥ ጸሎት በጣም መጸለይ ያለብን፣ በሁሉም ነገር መጸለይ ያለብን። ክርስቶስ ራሱ ይጸልይ ነበር በዚህ ምድር ላይ ሲመላለስ። እኛ መጸለይ ያለብን ምን ያደርጋል? ጸሎት ስንጸልይ ያለን ጭንቀት ከራሳችን ተነስቶ ወደ እግዚአብሔር ላይ እንጥለዋለን ማለት ነው። ይዛኛው ከቶ በምልጃ ይላል፣ በመጠየቅ ነው እንግዲህ ከሱ ጋር እና ከምስጋናም ጋር ልመናችሁን ይለናል። ከምስጋና ጋር ነው እግዚአብሔር ማመስገን። እግዚአብሔር ማመስገን ማለት እግዚአብሔር እኔ ታምንሃለሁ፣ አንተ ሁሉ ትችላለህ ማለት ነው። ምንም አያቅትም፣ ይሄ ችግሬ ለአንተ ቀላል ነው፣ ሁሉ ነገር ትችላለህ ማለት ነው። በቃ ምስጋና ነው እግዚአብሔር ልብን የሚከፍተው። ግን እግዚአብሔር ያውቃል እኮ፣ አያውቅም ማለት አይደለም። የምናልፈው ግን እንድናመሰግነው ይፈልጋል። ስናመሰግነው ነገሮቻችን ይከፈት፣ የተዘጋው በር ሁሉ ይከፈትልናል። ያላሰብነውን ነገር ሁሉ ጌታ እንድናስብ ያደርገናል። የሚያስፈልገን ነገር እግዚአብሔር ያሳየናል። ይሄ ማለት ምን ማለት ነው? ችግር በኛ አይመጣም ማለት አይደለም። ችግር ያባራል ማለት አይደለም። ወይም ችግራችን እንድንረሳ አይደለም። እሱም ጊዜ የሚናገርን ከእግዚአብሔር ላይ መተማመን እንድንችል፣ እሱ ሁሉን ቻይ አምላክ ነው እና ከእሱ ጋር ሁሉ ነገር ያስችለናል ማለት ነው። ይሄ ለእሱ በጣም ቀላል ነው እና ትጨነቁ እያላቸው ነው እና በቃ መልሱ እዚህ ላይ ነው። የኛ መልስ ይሄ ጭንቀት የሚያስለቅቀን ምንድነው? በምስጋና ነው። ጸሎታችን ልመናችን ይዘን በቃ በምስጋና ወደ እሱ ፊት መቅረብ ማለት ነው። እና ከዛ ምን ይሆናል? ያው ስንጸልይ ውስጣችን ሰላም ይመጣል ማለት ያ ጭንቀት ወጥቶ ሰላም እግዚአብሔር ይሰጠናል ማለት እዛ ላይ ከማስተዋል በላይ ይለናል። ከኛ ማስተዋል በላይ surpasses our understanding። እንዴት ነው ሰው ተጨንቆ ምንም ነገር ሁሉ ነገር አልቆበት ደስተኛ ሰላም የሚያገኘው? በቃ በክርስቶስ በጌታ ነው። በቃ ከማስተዋል በቃ ራሳችሁ እንዴት ይሆናል እስከምትሉ ድረስ ያ ሰላም በውስጣችን ይሆናል። ጳውሎስ እስር ቤት ሆኖ ነው ይህን የሚጽፍላቸው። እስር ቤት ሆኖ ሰላም ያለው እንዴት ይቻላል? አይቻልም ካለ ክርስቶስ ካልሆነ በስተቀር። ከኛ አልፎ ነው እግዚአብሔር ሰላም የሚሰጠን። ኢየሱስም አለ የሚሰጣችሁ ሰላም እዚህ ዓለም የሚሰጣችሁ ሰላም አይደለም አለ። የተለየ ሰላም ነው፣ ሁሉ ጊዜ ከኛ ጋር ያለ ሰላም ነው እዚህ ላይ የሚሰጠን ማለት ነው። እና ይቀጥላል። ልባችሁንም ሀሳባችሁን በክርስቶስ ኢየሱስ ይጠብቃል። ምን ያደርጋል? ልባችሁን ይጠብቃል፣ ሀሳባችሁን አእምሯችሁን ይጠብቃል። በቃ ዋናው እሱ ነው። ያም ደግሞ ምንድን ነው የሚቀጥለው? ይነግረናል። እንዴት ነው የሚጠበቀው አእምሯችን? እንዴት ነው የሚናው? ደግሞ የሚቀጥለው ደግሞ ቁጥር 8 ላይ